ወንድሜና ወዳጄ ፕሬዝዳንት ኢማኑኤል ማክሮን ኢትዮጵያ በሰላማዊ መንገድ የቀይ ባህርን አክሰስ የማድረግ ፍላጎቷን በዝርዝር ተወያይተናል። ከዚህ ቀደም በተደጋጋሚ እንዳነሳ ነው 130 ሚሊዮን ህዝብ ያላት ሀገር፣ ኢኮኖሚያ በፍጥነት እያደገ ያለች ሀገር ተጨማሪ አክሰስ የሚያስፈልጋት ሀገር በዓለም ህግ በሰላማዊ መንገድ በዲፕሎማሲያዊ መንገድ እንደ ፈረንሳይ ያሉ ወዳጅ ሀገራት ተጠቅመን የምናገኝበት መንገድ ላይ የእሳቸው ጠንካራ ድጋፍ እንዳይለየን የቀረበላቸውን ጥያቄ እሳቸውም በአክብሮት ተቀብለዋል። ለዚህም ከፍተኛ ምስጋና ያለን ሲሆን መላው የኢትዮጵያ ህዝብ እና መንግስት ከፈረንሳይና ከፕሬዝዳንት ኢማኑኤል ማክሮን በዚህ ረገድ የሚጨበጥ ውጤት የሚጠብቅ መሆኑን ከወዲሁ ልገልጽ እፈልጋለሁ። ሰላም እንዴት አላችሁ? ይህ ለእናንተ ከጥቆማ ኢንፎ መረጃዎችን የምንጠቁምበት ሰዓታችን ነው። በመቀሌ የጊዜያዊ አስተዳደሩ ፕሬስ ኃላፊ ለሰዓታት ታሰሩ። በትግራይ ክልል የጊዜያዊ አስተዳደሩ የፕሬስ ሴክሬታሪያት ኃላፊና በመቀሌ ዩኒቨርሲቲ መምህር የሆኑት ገብሩ ካሳይ በመቀሌ ከተማ ከሚገኘው መኖሪያ ቤታቸው በጸጥታ ኃይሎች ተወስደው ለብዙ ሰዓታት ታስረው ከቆዩ በኋላ መፈታታቸው ይታወሳል። መረጃዎች እንደሚያመለክቱት እስሩ ከክልሉ ውስጥ እየተባባሰ ከመጣው የስልጣን ሽኩቻ ጋር የተያያዘ ሊሆን ይችላል። ፖሊስ በምርመራ ወቅት የቀድሞው ምክር ቤት ተመልሷል በሚል በፕሬዝዳንት ጽህፈት ቤት የተለቀቀው መግለጫ እርሳቸው እንዳዘጋጁት ጥርጣሬ እንዳለውም ገልጸዋል። በሌላ ምንጭ መረጃው ደግሞ የፕሬዝዳንቱ የማህበራዊ ሚዲያ ገጽ የይለፍ ቃል እንዲሰጥ ለማስገደድ በሚል ጫና እንደታሰሩም ይነገራል። የህወሓት ውስጣዊ የፖለቲካ ውዝግብና በፌዴራል መንግስት የተራዘመው የጊዜያዊ አስተዳደሩ የስልጣን በክልል ውስጥ ውጥረት እያባባሰ መሆኑም ተገልጿል። በሌላ ዜና በ2025 በአፍሪካ ቀንድ ከፍተኛ የፍልሰተኞች ሞት ተመዘገበ። በ2025 በአፍሪካ ቀንድ በፍልሰት ጉዞ ላይ ከፍተኛ የሞት አደጋ የተመዘገበበት ዓመት መሆኑ ተገልጿል። በተለይ በምስራቃዊ የፍልሰት መስመር በተባለው ከኢትዮጵያ በጅቡቲና የመን አቋርጦ ወደ ሳውዲ አረቢያ የሚደረገው ጉዞ በኢትዮጵያ ላይ ከፍተኛ አደጋ እያስከተለ መሆኑንም ተጠቁሟል። በ2025 ብቻ 922 ፍልሰተኞች በዚህ መስመር ህይወታቸውን አጥተዋል። ከዚህም ውስጥ 700 ያህሉ ኢትዮጵያውያን ሲሆኑ ይህም ከ76 በመቶ በላይ መሆኑም ተገልጿል። የአይኤም ቃል አቀባይ አንድሪ ጋርሻ ቦርሆ እንደገለጹት በኢትዮጵያ ያለው ግጭት፣ የኢኮኖሚ ችግር፣ ድርቅና የአየር ንብረት ለውጥ፣ የህጋዊ ፍልሰት መንገዶች አለመኖር እነዚህ ሁሉ ዜጎችን አደገኛ የስደት መንገዶችን እንዲወስዱ እየገፋፋቸው ነው ብለዋል። የባህር አደጋዎች፣ የጀልባ መገልበጦችና በየመንና ሳውዲ ድንበር የሚፈጸሙ ጥቃቶች የሞት አደጋውን እያባባሱት እንደሆነም ገልጿል። የተባበሩት መንግስታት ዋና ጸሐፊ አዲስ አበባ ገቡ። አንቶኒዮ ጉተሬስ ትናንት ምሽት አዲስ አበባ ገብተዋል። በተባበሩት መንግስታት ዋና ጸሐፊው መድረሻ ላይ የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አቀባበልም አድርገውላቸዋል። ጉብኝቱ ከአፍሪካ ቀንድ የጸጥታና የሰብአዊ ጉዳዮች ጋር ተያይዞ አስፈላጊ ውይይቶችን ያካትታልም ተብሎ ይጠበቃል። በሌላ የሳውዲ አረቢያ መንግስት የ65 ኢትዮጵያውያን የሞት ፍርድ ስጋት ውስጥ ጥሏቸዋል ተባለ። ሂዩማን ራይትስ ዎች እንደገለጸው ከሆነ በሳውዲ አረቢያ በዝውውር ወንጀል የተከሰሱ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ፍርድ የመፈጸም አደጋ ውስጥ እንዳሉም ገልጿል። ባለፈው ወር 3 ኢትዮጵያውያን በሞት መቀጣታቸውም ተነግሯል። በኬሚስ ሙሻይ እስር ቤት የሚገኙት ሌሎች ታሳሪዎችም ቀጣይ ውሳኔ እየጠበቁ ነው ተብሏል። አብዛኞቹ በጫት ዝውውር የተከሰሱ ሲሆን በሳውዲ ጫት እንደ ከባድ ዕፅ ተቆጥሮ እስከ ሞት ቅጣት ድረስ የሚያስቀጣ መሆኑን ሪፖርቱ ያመለክታል። ብዙዎቹ ታሳሪዎች የህግ እገዛ አላገኙም፣ በቂ አስተርጓሚ አልተመደበላቸውም፣ እንዲሁም ደግሞ ድብደባና እንግልትም ደርሶባቸዋል። ከቤተሰብ ወይም ደግሞ ከቆንስላ ጽህፈት ቤት ጋር እንኳን አልተገናኙም። ድርጅቱ የሞት ፍርድ እንዲቆምና ዓለም አቀፍ ግፊት እንዲደረግ ጥሪም አቅርቧል ሲል ቴክቫ ዘግቧል። ሰላም የተወደዳችሁ ቻናሉን ሰብስክራይብ በማድረግ ሌላ አዳዲስ መረጃዎች እንዲደርሷችሁ የበኩላችሁን እንድትወጡ በአክብሮት እንጠይቃለን። ያለን ዜና የነበር ጤና ይስጥልን።